ሽኳ እስኪ ዛሬ ስለ እግዚአብሔር ብርስ እግዚአብሔር ይስጥህ አባቴ እግዚአብሔር ይስጥህ አው እግዚአብሔር ይስጥህ እስቲ ተቀበለሽ እስኪ አንተ ነህ እንደ እህቴን እየደወልክ የምታስቸግራት? አዎ ምንድነው ችግር አለ? አይ የፍቅረኛዬም ስልክ አለ ከፈለከው ብዬ ነው። ጌታዬ ድረስልኝ ዲልሆን ነው ድረስልኝ አክስቴ ቤዛ ወይ አላባዛው እንደ አበዛው ዱዱ አበዛው በጣም እንዴ ምን አውቄ እንዴ ምን አውቄ ሆ እስቲ ጣጣ ያረክሽኝ ነው ፍቅር ጣጣ እኔ ምንሽ እኔ ቆንጆ ወይ ፈረስ ነሽ እንዴ አይደለም ምን ነው ሳይሽ ጋልባት እያለ አንተ አያነህ አሁን ምን ነው ሳይ መታ ይለኛል ሂድ ከዚህ ሂድ ወደዛ ማን አንድ ጥያቄ ልጠይቅህ እሺ ምንድነው እስቲ ዳቦ ውስጥ የማይገባ ነገር ጥቀስ ጋጋሪው የጠፍጣፋ ልጅ ስለ እግዚአብሔር ልጅ እግዚአብሔር ይስጥልኝ አው ፋዘር እግዚአብሔር ይስጥልኝ ለምን አንተ ተቀብለህ አትሰጠኝም የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበር? መሌ እኔ መልሽ ማን በበግ ቤት በገባ በእንግሊዘኛ ምንድነው? ኢን ዘ በግ ሃውስ ሌላ በግ ጌቲን እሺ የአራዳ ልጅ ፈሱ መድኃኒት ነው በእንግሊዘኛ ምንድነው? ዘ አራዳ ሰን ዘ ፈሲስ ታብሌት አቤት እውቀት Oh my god. No. ና እንካ አንድ ጥብስና አንድ ዱለት ከ2 ሊትር ዋጋ ይዘና በር ላይ ቆሜያለሁ። አራባ 2 ሺህ ብር ጨምር ብሏል አይችልም። እንካ ይሄን ይዘህ ሂድና መልሱን ይዘና ይሄ ነገር ቀልድ የመሰለው ለአሁን ነው። ነገሩ በዚሁ ከቀጠለ ግን የምር ሆኖ እናየዋለን። እንዴ ሚጣ ምን ሆነሽ ነው የተደበቅሽው? እንዴ ለምን ሰው ይቆርጣል? አረ እንዴ ማን ነው እንደዚህ ያለው? እኔ አልቆርጥም። አረ እንዴ አይደለም እናትና አባቴ ያወሩ እሱ ተስፋን ቆረጣው። አይ ተስፋ ነው የፋሚ አባት ነው አዲ ጎረቤት ያለው ለምንድን ነው የቆረጥከው? እንደዛ አይደለም እባክህ። ህይወት አስጠላኝ ማለት ነው። ተስፋ መቁረጥ ህይወት አስጠላኝ። ህይወት አስጠልቶክ? አዎ ህይወት አስጠላኝ። በቃ ህይወትን እንድትወድ የሚያደርግ አንድ ነገር ልንገርህ። እሺ አጅሪው ጭራሽ ተባረ እዚህ ቁጭ ብለህ ድንጋይ ታሞቃለህ አይደል? ሰማህ? አዎ አባረሩኝ እኮ ጎበዝ ነህ ከአቅም በላይ ነህ ምናምን ብለው አባረሩኝ። በቃ ለኔ ፈጣሪ ያሰበው ነገር አለ። አልበርት አንስቴን ተባሩ ነው እንደዚህ አሪፍ ደረጃ ላይ የደረሰው። እሺ እሱ ደግሞ አምፖልን የፈጠረው ሰውዬ ሁሌ ነው ባጥር የሚዘለው። በቃ ሁሌ ባጥር እንደዘለለ ተምሮ አያውቅም። ግን አሁን እንደምትየው ነው ገብቷላ። እሺ ሌላስ? ፌራሪ ሰሩጋ ፌራሪን መኪና ይሰሩ አብረን ነበር ጠላ ምን ጠጣ የነበረው ማለት ነው። አሁን እሱ በቃ ለኔ የሆነ ነገር አለ ማለት ነው። ገብቷላ። በቃ ስልክ ነው ወደምጮ። አረ ስልኬን ሄሎ አሁን የኔን ጭቃ መራጊው አረ መረጋል ችግር የለውም። እናንተ ብቻ ጭድ መግዛት ነው የሚጠበቅባችሁ። አውቀዋለሁ አመጣለሁ ና እንጂ አንተ መጣ በቃ ምሳሌ በላ አውራኝ ና ወየ አረ ቀስ ግድግዳው ችግር የለው እንዴ ማለት ተከራይ ነኝ። ምንድን ነው ሴትዮ ዛሬ ጥያቄ ያበዛ? እሺ እችቶ ምንድን ነው? አሁን ይሄ ይጠፈኛል ውሃ። እሺ እችቶ ሲደመር እችቶ። እስኪ መልሳት። አረ መበላት ጎልፍ